የዛሬው የዩቲዩብ ቭሎጋችን የሚጀምረው ከዚህ ከስደተኛ አልጋችን ላይ ስንነሳ ነው። እንዴት ናችሁ? ደህና ናችሁ ወይ? ኪዱ የድሬዋ ነኝ ከዩጋንዳ በዩቲዩብ ቻናል። ይሄ በቆሎ እግር እንደምታዩት በስታይል ወርዶ ወደ አውትሳይድ በረንዳው ወጥቷል። አውቄ ነው ዝም ያልኩት፣ ድምጹን እንድሰሙት ብዬ ነው። መስማት አለባችሁ እናንተ። እኔ ግን በጣም የሚገርመኝ ነገር ምን ታውቃላችሁ? ከልምዴ ውስጥ አንደኛ ነገር ጧት ሁሌ ከእንቅልፌ ስነሳ ቀጥታ በርሙ መስኮት ከፍቼ ወደ ውጭ ወጥቼ ንፋስ መውሰድ፣ ከዛስ ቀጥታ ገብቼ ምን እንደማደርግ ታውቃላችሁ? በጣም የሚገርመኝ የድሮ ወዳጆቼ ያውቃሉ ማለት ነው ይሄንን ስራዬን። ውሃ መጠጣት ጋይስ፣ በጣም ነው የምጠጣው በጧት እንቅልፌ ተነስቼ ማለት ነው ስወድ። ከዛ እንግዲህ ሁላችንም ወደምናደርገው የሞርኒንግ ሩቲናችን ውስጥ ፊታችን መታጠብ ምናምን ነው። እስቲ ኢንጆይ አድርጉት። ተመልሼ እመጣለሁ። አመሰግናለሁ። የሺቲ ፍቅር ማለት ነው። በሺቲ ነው የማደርቀው፣ ምክንያቱም ልብስ ታጥቧል። ትናንት ስታጠብ ነው ያደረችው ልጅቷ። ከዛ ግን ቡናዬን ቁርሴ ምናምን በላልቼ ወደ በኋላ ስለሆነ ወደ ውጭ መውጣ ሺቲ ለብስና ፊታችንን ፏፈሽ እናደርጋለን። ፀጉሬ ማየት አይቻልም። ፀጉሬ ይሄ አላያችሁት። ቴንክ ዩ። ከዛ ልብሳችንን ቀይረን ወደ ሳሎን። እነዚህን ፕሮዳክት ብቻ በመጠቀም ለፊቴ ማለት ነው ለፊቴ ይሄ ሰንስክሪን ታውቃላችሁ። ይሄ ደግሞ ሻበተር ለሙሉ ሰውነት ይሄንን የምጠቀመው ከገላይ ሶታ ባለን ነገር ፊታችንን ፋፈሽ እናደርጋለን ማለት ነው። ሳሎን የቡና ሽታ ይሸተኛል። የቡና ሽታ ምግብ ቀርቦ ምናምን ቡና እንዳቀረበች ተስፋ አደርጋለሁ። እየሸተተኝ ነው። ዶሮ ሁሉ ጊዜ ነው የምትሰሙት ባይዛው። ከዚህ በኋላ እኔ ዩቲዩብ ቻናል ላይ ከመጣችሁ ዶሮ ቤተሰቤ ናት። ዶሮ አብራይ ነው ለመስረች። በዚህ ጋርም ያለው የሰማችሁ ነው። በዚህ ጋርም ያለው ቪው ዶሮ አለ። ሻወርን ብገባ በመስኮቱ በኩል የዶሮ ልብስ አለ። በሳሎን በኩል ደግሞ አሳያችኋለሁ። ቪዩን አሳያችሁ። በሱ ጋርም ዶሮ አለ። ማሮች ምን ይሻለኝ? በበር መውጫ ጋር ብቻ ነው። አረ ላውራበት እንደማመጣት ሊስት አብረን እየኖርን ከሆነ እንከባበርና እኔ ሳወራ አንቺ ስታወሪ እኔ ቴንክ ዩ ሰምታለች።
በውጭ በኩል ስወጣ ብቻ ነው የሰው እግር ኮቴ ምናምን የጎረቤት ምናምን በር ሲከፈት ምናየው እንጂ ዙሪያውን ምንም ነገር በተከፈተ ቁጥር ዶሮ አለ እኔ ያለው እያለች ነው። እንቀጥል። ይሄን ሽቲ እለብሳለሁ ማለት ነው። በጣም ነው ሽቲ የምወደው። እንልበስና ወደ ፊታችን እንሄዳለን። ወሳብ ትላላችሁ። በሽቲ መጥቻለሁ። ውይ ሽቲ ያላት ነፃነት yes ማሚ it's ready okay I'm coming salad it's ready okay I'm coming እያለችኝ ነው ማኪ እያለችኝ ነው። ልዳና ፊቴን ፎፋ ልበል እንዴ ወይስ ደርሷል ቶሎ እያለችኝ ነው። ፊታችንን ይሁን ትንሽ ነው የሚያስፈልገው። ሞይስቸራይዝ ነው እዛ ጋር መስታወት አለ እዛ ጋር ቀጣይ ሰንስክሪን ቀለል ያለ ስቴፕ ትላላችሁ። ፊታችሁን በሳሙና ሞይስቸራይዝ ሰንስክሪን ማለት ነው። ጋይስ ጨርሻለሁ። እኛው ቡናችንና ቁርሳችን ቡና ነው የሚታያችሁ ነው። ድሮ ቡና ማልወድ ሰው ነው እንኳን ቡና ልወድ ማለት ነው። ቡና የሚጠጣ ሰው ራሱ እንዴት እንደሚያናድደኝ። አሁን ግን ከቁርሴ ከመበላው ቁርስ ይልቅ ቡና ነው የሚያሳስበኝ። በተለይ ደግሞ ጠዋት ስነሳ በቃ ሽታውን ታመጣዋለች ልጅቷ ማለት ነው። ሁሌ አንድ ሲኒ ቡና ጠጣሁ። ስለዚህ እንድትሰልኝ ብያታለሁ ነው። ሽታውን ስሰማ ከመኝታ ክፍል ቶሎ አልወጣም በባህሪ ያንን ሰረቅ አልወጣም በባህሪ ማለት ነው። ልክ የቡናው ሽታ ሲመጣ በቃ ለመውጣት ነው የምትቸኩለው። አብረን እንሂድ እንብላ እንጠጣ ትላላችሁ። ከዛ ቀጣዩን አብረን እናያለን። ፀጉሬን እርሱት። ፀጉሬን ብዙ ጊዜ ልክ እቺ ዶሮ ጀመራት ልክ ልወጣ ስል ነው የሆነ ቦታ እንደምወጣ እርግጠኛ ስሆን ሁሉ ነገር የቤት ውስጥ ያለን ጣጣዬን ከጨረስኩ በኋላ ወደ ፀጉሬ ከዛ ወደ ልብስ። ስለዚህ ቀን ውሏችንን ዛሬ አብረን ነው የምናየው። የትም የሌለም ሰብስክራይብ ሼር ያደረጋችሁ አበረታቱ። እንድጠፋ እንዳታሩ። ሁሌ እንድመጣ አድርጉ። ወዳችኋለሁ። እንሂድ። እዚህ ደግሞ ሳሎን ያለው የምንድን ነው? የሞተር እጣን የሞተር አላልኩኝ የሞተር ድምፅ የሞተር ድምፅ ነው ከዚህ በኩል ያለው። ይሄ ባይዛው የኔ የዩቲዩብ ቻናል የመጀመሪያው ማለት ነው። ጠዋት ልጆቼ እንዲህ በቴሌቪዥን ከፍቼላቸው ትምህርት ቤት ሊሄዱ ሲሉ አዩት ማለት ነው። እኔ እዛው መግባቴ አስገርሟቸው በቃ 10 ነበር ሲያዩ የነበሩት። ያው እንደዛው እንዳለ ነው ማለት ነው። አውትሳይዱን አሳያቸዋለሁ። እመቤቴ ማርያም አለች። ዌክ አፕ ፕሬ ምናምን ይላል። ጨርሱት እናንተ። እዛ ጋር ማዳም አለች እየሰራች ነው። እዚህ ጋር ደግሞ አውትሳይዳችን ይሄን ይመስላል። look at this view guys look at በዚህ ቪው በቃ ፍቅር ይዞኛል። በጣም ከቤት የምወድለት አንደኛው ፓርት የዚህ ቪው ነገር። ድምጽ አለ ግን ሁሉን ነገር ስትዘጋጉ ድምጹ ይጠፋል። ስትከፋፉት ስትፈልጉ ነው ድምጹ የምታገኙት። ያያችሁት ነው አምሮ በጭናም እዚህ ከመጣሁ ገና 3 ወር አልፎኛል። የ3 ወርማ አልፎ 2 የከፈልኩ 5 ወር። ወይኔ ጊዜው ግን እንዴት ነው የሚሮጠው! 5 ወር በቃ እዚህ አካባቢ የምሰሙት ድምጽ የዶሮ አለች። የዶሮ እንዳለ ሆኖ የቦዳና የመኪና ድምጽ ነው። ከዛ ወደ ቤት ደግሞ እንዴት መጣላችሁ ማለት ነው። እንዴት መጣላችሁ። ኤኒዌይስ ህጣናችን ሳይጠልቅ ምግቦች ምናምን ሲኒያችንን ያዝ። አንድ ሲኒ አንድ ጀበና። እቺ ጀበና የኤርትራ ጀበና ናት። ድሮ የነበርኩበት ግቢ ኤርትራኖች ሰጣውኝ ነው። በሰጥር ሁሉ በዚህ ነው ማፈላ። ያ እንብላ ነው። ቆይ እናንተ የዚህኛውን ቪው ላሳያችሁ። ደግሞ የበር መውጫችን ስታዩት እንደዚህ ነው። እንደዚህ ነው። እዚህ ጋር ጎረቤት አለ። ቀይ ደረጃችን ነው ትላላችሁ።
እሺ ስልክ ውስጥ ያለችው አኪድ አውርታ ስለደከማት አሁን ደግሞ ውጪ ሆና ኤዲት የምታደርገው ታወራለች ማለት ነው። እኔ የምላችሁ ግን እንዴት አያችሁት? ኤዲቲንግን ምናምን ሁለተኛ ቭሎጌ ነው ምናምን ነገር ያው ትረዱኛላችሁ አይደለ? ኑር ደግሞ በደንብ እየለመድን ስንሄድ ሀራሪፍ አቀራረጽ ምናምን ኤዲቲንግ እያደረግን እንመጣለን። ምክንያቱም ያው ራሴ ነኝ እኔ የሚቀርጸው ኤዲት ማረገው ቮይስ ሪከርድ ማረገው በቃ ብዙ ነገር ማረገው ራሴ በራሴው ነኝ። አንድች ነገር ሰው የሚረዳኝ ስለሌለ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ምግብ ስበላ ሚጥሚጣ ከሌለ እንትን ወይ ቃራት እንሽ ቀይቶና ምን ወጣና አይመለከተኝም ስለከለሩ ሚጥሚጣው ባሉላላ የኔ ቆንጆች ለድምፁ ጥራት በጣም ይቅርታ፣ ዝናብ እየዘነበ ነው። እዚህ ጋር ለልጆቼ እንጀራ አለ የለም ኦርደርና እየተባባልን ነበር። በምን አትሉም? በእንግሊዘኛ ደፋር እና በምን ይመስላችኋል? ድሮስ ጋይስ እንግዲህ እንደምታዩት ጥርቅ አድርጌ በልቻታለሁኝ። ይሄንን ቭሎግ ጭርስ አድርጋችሁ ነው ማየት አለባችሁ። ምክንያቱም እኔ ጠዋት ከእንቅልፌ ስነሳ እስከ ማታ ድረስ ያለውን አብዛኛው ጊዜ እንደዚህ ነው፣ ተመሳሳይ ነው ላይፌና ማየት አለባችሁ ወዳጆቼም ጠላቶቼም። ከዛ በኋላ እንደምታዩት እንግዲህ ጠረቅ እናረግና ለምን እንደማመቻች ታውቃላችሁ መቼስ። ወደ ቡና ቀጣይ ቡና ነው። ስሙ ማሮች ሁለተኛ ቡና ላይ ስደርስ ማለት ነው የምደወቀው ግን እኔ ነኝ። አንድ ሲኒ በቃ ይበቃኛል፣ 2-3 እንደዚሁ ሼም ይዞ ምናምን ሰው ጋር ከጠጣው ነው እንጂ ቤት በቃ ጠላቴ ነው አልኳችሁ። ልብሳችንን ቀይረን ምናምን ጸጉራችንን ፏፏ ምናምን አድርገን እንሄዳለን ማለት ነው። ሌትስ ጎ። በማን እንደዚህ የሚለብሰው ነገር አለ ቤት ውስጥ። ስለዚህ ያው ይሄ ዩቲዩብ ነው በቃ ቤት ውስጥ ያለው አመኔ ሁሉ ሊያሳየው ይሄ ዩቲዩብ ቤት ውስጥ ያለው አመኔ ሊያሳይ ነው። ጋይስ ሰብስክራይብ ያደረጋችሁ ሊንኩ ላይ ምናምን ደውሏን ምናምን ጫናሉ ምናምን ይባላል እዚህ ዩቲዩብ ላይ እና እሱ ምናምን ያደረጋችሁ ጠብቁኝ። 1000 ስንገባ ደግሞ እየቀዋወጥ ነው ነው 89000 ፎሎወር አለኝ እዛኛው መንደር ላይና ዩቲዩብ ላይ 1000 ማግኘት ይከብደኛል ብዬ አላስብም። የምትወድኝ ጠላቶቼ የምትሆኑ ቤት ውስጥ ምናምን ምን በላች፣ ምን ጠጣች፣ ምን ለበሰች፣ ምን አደረገች ምናምን ለማለት እንዲመቻችሁ ለማየት ሰብስክራይብ ደውል እያደረጋችሁ ቀርቦ እናንተ ጋር ሊደርስ ይችላል። ከሞዱ ሰዎች ይልቅ ደውል ካደረጋችሁ ቀርቦ እናንተ ጋር ይደርሳል ታያላችሁ ለማለት ፈልጌ ነው። የምትወዱኝ ግን ማንነገርም አይጠበቅባችሁም። ስለምትወዱኝ ስለምታከብሩኝ ሰብስክራይብ ሼር ካረጉልኛላችሁ ወዳችኋለሁ። ለብሰን እንውጣ። አሁን እንዴት ቀይር እንደሚያርገኝ ታያላችሁ። እነዚህ በሶስቱ ብቻ ነው ፏ ማለት እንፈልገው። ኩያችን ለብሰን ላጥ ጫማችን ለብሰን እንላለን ማለት ነው። ልብሴ እንደዚህ ነው። ጫማዬን ለብሳለሁ ከዛ እንሄድ ማለት ነው። ውሽ ዩቲዩብ ግን ያደክማል ብል ጋይስ ወይኔ አልችልም እንደዚህ። አሁን ይሄው ተቀርጾ መቀራሱን ኤዲት የምናደርገው ምናምን መቼ እንደምለቀው አላውቅም። ኤኒሃው ግን እንውጣ። ፊቴ እንዴት ነው? አቤት ሳካብድ ራሳችሁን ካላካበዳችሁ ዘንድሮ አይቻልም። ይሄን ውሎ ገጠም በር እየተንኳኳ ነው መጣው። አረባኔ ግን የት ነው ያለው? እንደም ነገር ባልሰረም ደስ የሚለው ማየኔ ኬክ ይለና ልታረውስቱ ፍሰሩት ልብስና ጆሮዬን ልቀይረው ነው እንደዚህ ማሽ ነገር ላድርገው እስቲ ባለን ነገር ምን ማች እናደርጋለን። ሰብስክራይብ ይያዛል ጋይስ፣ ሰብስክራይብ መቅረት የለበትም።
ያ እንዴት ነኝ? አላስፎግርም ተጫጫኑ ሞርሴ ለጥዬ አሁን ልጆች ሲሳት ትምህርት የሚመጡበት ሰዓት ስለደረሰ ካገኘኋቸው ከእነሱ ጋር ስሳሳብ ስለፋድል ተጃጁ ሲያሞኙ ምናምን እቆያለሁ፣ አልወጣም። ስለዚህ ቶሎ ሊጠፉ ላፈጣጣሽ ልጆ በነጽርና ልጅ ተመጡ አልወጣም ከዚህ ቤት። ስለዚህ ቶሎ ልውጣ። መጡ ጋይስ ልጆቼ ከመጡ አልወጣም አላልኳችሁ? መጡብኝ። ቡቹ ሰንስክሪን ናቸው። የኔ ፍቅር ናስቲ ነይ School, how was good? It is good. And where is your brother? At school. Huh? He's not coming with you? What does it? School. He's at school. You left him in the school. Why? እየተቀረስክ ነው ባይዘው ነግራችሁ ነበር እኮ ከነዚህ ልጆች ጋር ከተገናኘን ያልወጣም በቃ እንደ ህፃን ልጅ ስራገጥ ነው ሙሉ ገና ከመውጣቴ በሪሞት ተጣልተው የኔ ተራ ነው ያሉ ኮምፕሌን እያቀረቡ ተስማሙ ብያቸው ወደ ጉዞዬ ትላላችሁ። የስራ የቀጠረኝ ያልኳችሁ አንድ 30 ደቂቃ አርፍጄበታለሁ እና አዲስ አላቆም የመጀመሪያ ነው ማገኘውና በጣም ሼም ነው ያዘኝ። ግን ቤቢ ካየ ይሄን ዩቲዩብ ይረዳኛል ብዬ ተስፋ አደርጋለሁ። እንደምታዩት ከሰፈራችን ፏፈሽ ቂን እያልኩኝ ወጣሁኝ። ኪድዬ የኔ ቅብጥብጥብጥ እያልኩ ራሴን በጣም ነው የምወደው። ባይዘው በጣም ነው ራሴን ነው የምወደው እና በቃ ከራሴ ጋር በተለይ እንደዚህ አይነት ላይክ ምን ልበላችሁ 1 ደቂቃምቱን 5 ደቂቃ የሆነ ብቻዬን ራሴን ሳገኛት በቃ ራሴን ነግራታለሁ። ኪድዬ በጣም ነው የምወድሽ የኔ ቀልጣፋ የኔ ወጣት የኔ ሁሉ ነገር ምናምን። አንቺ ደስተኛ ከሆንሽ በዙሪያሽ ያሉ ነገሮች ሁሉ ደስተኞች ይሆናሉ። ቢ ሃፒ የኔ ቆንጆ ናታለሁ ራሴ። ዞሮ ቀጠራችን ቦታ ጋር ደርሰን ምናምን ነገር አብርቼው ምናምን ነገር እንዳጋጣሚ አልተስማማንም። እኔ የጠራውለት ዋጋ እና እሱ ያሰበው አንድ አይደለም ምናምን ነገር ኦኬ ምናምን ብዬ ችግር የለውም ብዬ ተመለስኩኝ ማለት ነው። እዚህ ጋር ግን ገና እየሄድኩኝ ነው ቪዲዮ ነሰ ምክንያቱም መቅረጽ አልችልም እንዴ ገና ማላውቀው ሰው ነው። እዚህ ጋር ግን ምን እንደሆነ ታውቃላችሁ? ዩቲዩብ ቻናል አለ ወይ ሰብስክራይብ ላስደርግልዋለሁ። ምስኪን የራሴን ሳያልፍልኝ የሰው ነው የሚታያችሁ። ከሰውዬው ጋር ሳወራ ማለት ነው ረጅም ሰዓት ነበረ የቆየሁት የተቀመጥኩት ማለት ነው። ለማንስማማው ነገር ችግር የለውም። ከዛ ግን በእግር ወደ ሰፈር ሊድ ብዬ በጣም የዳመና አይነት ድባብ ስላለ በእግር ሊድ ብዬ የሆነች ልብስ አላየሁ ጫማዬን ልቀርቅ ይግብት ታውቃላችሁ ከነ ጫማ ይገባም ኡጋንዳ ሱቅ ልብስ ቦታ ላይ How are you? How are you, my brother? Fine, my dear. I'm good. Collection. Collection. We deliver countrywide, Dubai, Nigeria, South Africa, everywhere. Oh. Yeah, we deliver Okay. with a cheap, affordable price. That's good. I want that clothes. That clothes. እንደኔ ግን እኮ ለማዳ ሰው የለም። ይሁት ማቋል መስላችሁ ግብት ብዬ ቤቴ ምናምን ነው መስላችሁ ቅርጽ ካሜራን አድርጌ ዩቲዩበር ነኝ ቲክቶከር ነኝ ምናምን አልኩትኝ ማለት ነው። ምንም ታይከለከል። Thank you, my brother. Thank you. I will come another day. Thank you so much. Okay, welcome. Thank you. Okay. ከዛም ያላችሁ ያልታሰበ ልብሴን ገዝቼ ፏያለሽ በጣም የምታምር ልብስ ነው የገዛሁት። በነገራችሁ ላይ በቪዲዮ አሳያችኋለሁኝ። ጫማ የለበስኩ ምናምን ነገር ከዛ በቃ ሰፈሬም ቅርብ ስለሆነ አየሩ በጣም ቀዝቀዝ ያለ ደማና ነገር ስለነበረ ወክ እያደረኩ ከራሴ ጋር እያወራሁኝ ማለት ነውና የቅድሙ ሰውዬ በመጀመሪያ ሲጠራኝ በጣም ፈልጎኝ ነበረ የጠራኝ ምናምንና ብዙ ጊዜ እንደዚህ ፈልገውኝ የራሳቸው አፈላልገው ምናምን ጠርተውኝ ልክ ካገኙኝ በኋላ
ግማሾቹ ዋጋ ተስማምተው ይጠፋሉ፣ ግማሾቹ ደግሞ መጀመሪያውን በዋጋው አይስማሙም ማለት ነውና ምንድነው ነገር ከኋላ የሆነ የሚሰራ ነገር አለ ምናምን እያልኩ እያሰብኩኝ እንደምታዩኝ እንግዲህ ራሴን የታገኘሁት ማሽን ጁስ መፍጫ ልገዛ ተዚህ ስለኝ ጁስ መፍጫዬ ተበላሽቷል ማለት ነው። ያ እና እዚህ ልገዛ ገባውኝ እንደምታዩት እቺን ነገር ገዛውኝ። ስንት የገዛው ይመስላችኋል? ገምቱ። 80 ብር 80 ሺህ ማለት ነው የኡጋንዳ። ይሄ ሰውዬ ደግሞ እንዲህ ስቀርጽ አይቶኝ ማለት ነው ለምን እንደምትቀርጪው ስለኝ አየኔ ዩቲዩበር ነኝ ቲክቶከር ነኝ ግን አሁን ዩቲዩብ ጀምሬ ነው ስለ እስቲ ቲክቶክሽ ብሎ ፎሎ አደረገኝ። 62 ነው ምናምን ፎሎወር አለው። ፎሎ አደረገኝ። ፎሎ ባክ አድርጌ ወጣውኝ እላችኋለሁ። ከዛ በኋላ ወዴት ሄድኩላችሁ? ወደ ካባላ ጋላ። ለምን አትሉኝም? የሆነ ብር ልቀበል በቃ መሄድ ነው የኔ ሰው። እኔ ከወጣኝ ማረገው ነገር አላጣም ጋይስ፣ ማረገው ነገር አላጣም። በጣም ቢዚ ዴይ ነው ማሳልፈው ሁሌ ማለት ነው። ብቻ ከቤት አልወጣ፣ ከቤት ካልወጣው ነው ሰላም የኔ። ያው እንደምታዩት እንግዲህ እቺን አዲሷን ህንጻ ውስጧን እያቋረጥኳት ነው። እናንተ ሀገር ሰላም ነው ብዬ ግሬን ሰቅዬ ቡናዬን ሳንቃርር ብሬን ተቀብዬ ከዛ በኋላ ሌላ ቦታ ሁሉ ነበርኩኝ። ይሄን ሁሉ ሳደርግ አልቀረስኩም። እርሰት ታረግኩትኝ ዩቲዩብ ላይ እርሰት ከናቀጠርኩኝ ቤቴ ልገባ ሰው ወይ መዝጊያ ብዬላችሁ ይሄው እንደምታዩት ወደ ሰፈሪ ስገባ እንደዚህ እየቀረስኩላችሁ ገባኝ። ጥቁር በጥቁር ለብሼ ሲያቀብጠኝ በዛ ላይ የሄድኩት መንገድ በእግር ብዛቱ እና ብዙ ቦታ ነው ወደዛ ያልኩት። ከመሸ ራሱ የሄድኩባቸው ቦታ ላይ አልቀረስኩላችሁም አብዛኛዎቹ። ብዙ ጊዜ ሲመሽ ካሜራ ደስ ስለማይል ለዛ ብዬ ነው አንደኛ ነገር። ሁለተኛ ነገር ግን አልዋሻችሁም እረስቼው ነው። እዚች ጋር ደግሞ ልጆቼ መደለያ አንድ 4 ቸኮሌት ገዛው። የልጆቼ የትምህርት ቤት የጧት ቀለበኖቹ ዳቧችንም ተሸመተች። አዋዩ ቻፓቲ የሚሰራ ልጅ ነው ሁሌ ሳልፍ ማለት ነው ሰላም ይለኛል ሁሌ ማለት ነው ሰላምተኛ ነው። ዝም ካልኩት ራሱ ይጠራኛል። ሰፈራችን ገባን ጋይስ እንደዚሁ እንዳለን። ሰዓቱ ስንት ሰዓት ሆኗል? አይዶን አተ ነው ና አንተ ዝጋ በር ወደ ምን አዋዩ አባዲ አተ ቴንክ ዩ ጠዋት የወጣው አስቡ ስንት ሰዓት የወጣው? ወርዝ ቤካ And like 20 gold cars. You might be rich, but you'll always be poor to me. Yeah, keep that same energy. Something else cool with all my money. Show it to me. What about candy? Huh? What about candy? Who's bored now? Pick one of these videos. I'll give you Chris bye-bye. ረሙቀት እናንተ ልጅን ሳንኩኝ ስልኬን ወርውሬ ሻወር እየሮጥኩ ነው የኩት። ወይኔ ሙቀቱ በዛ ላይ ዩቲዩብ ያደክማል። እያንዳንዷን ሞመንት መቅረጽ አለባችሁ። እያንዳንዷን ሞመንት አስቡት። በዛ ላይ ከሚሄድበት ቦታ አንፃር አንድ ቪዲዮማ የሆነ ለስራ ላናገራቸው ለማስታወቂያ ማለት ነው ላናገራቸው የሄድኩበት ቦታ አልቀረስኩም። ሼም ይዞኛ አላቃቸውም እና ሼም ይዞኛ አልቀረስኩም። ሌላ ቦታ ግን እንዳለ ቀርጬ የላችኋለሁ። እንግዲህ ኤዲት አድርጌ መቼ እንደምለቀው አላውቅም። በዛ ላይ ጥቁር በጥቁር ለብሽ ከላይ ጥቁር ከስር ጥቁር ለብሽ ላበላም ያርገኝ። የምን መቅረጽ ገባውን ሻወር ልወስድ ነው ምናምን የምን ማለት ጋይስ ልጆቼ ምናምን ስልኩን ወርሽ ውሃ ውስጥ እንደ ዶልፊን ብዬ ገባሁት። በስመ አብ ስቲያን ቀን የወረወርኳት ሽቲ ልብስ አረግና የማታ ልብስ እንዳለብስ አሁን አንተኛም። ስለዚህ ሽታችን ልብስ አረግተን ሳሎን ሄደን አንዳንድ ነገሮችን ምናምን እንሰራለን። እራት ምናምን ነገር
ልጆቹን ቼክ እናረጋለን፣ እናበላለን፣ ራሳችን እንበላለን። የሚሆነው እንግዲህ ማየት ነው። መላቀቅ የለም። ሰብስክራይብ አድርጉ። ጉድ ነው ይዤላችሁ መጣሁት። ጉድ 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 ጉድ። አሁን እኮ እያለማመድኳችሁ ነው። ከዛ ቡና ሲኔን ደቅ አድርጌ የካምፓላን ወሬ እንጫወታታለን። ሰጠጠቅተ ነገራችን እግዚአብሔር የኔ እናት። ውይ ሺቲ ግን ሰላም አለው። እኛ ድሬሽ ሰዎች ግን ሺቲ ሰላም ንቃት የለ ምን የለ ረሃ ሆናችሁ። ጠዋት አጥቦ ነበር የነበረው። አሁን ደረቀ። ስመጣ አለ ተሰቅሏል ውስጥ። የልጆቼ ነው መጠቀሙ። ደግሞ እንዲደርቅ ውጭ ላድርገው። ወደ ሳሎን እንሂድ እስቲ ምን እየተካሄደ እንደሆነ እኔ ያቸው እነዚህ ልጆች እኔ ማለት ነው እዚህ ቤት ውስጥ አንድ ቀን ቲቪ ከፍቼ እንደማላቅ ነው መነግራችሁ። በቃ እነሱ ትምህርት ቤት ሲሄዱ ነው ቲቪ መክፈት ስልጣን ያለኝ። እሱንም የራሱ ማለት ነው እኔ ቤት ውስጥ ኮንኩኝ ነው። ከወጣሁኝ በቃ ሰዓት ያልፍብኛል። ስመጣ እንደምታዩት ነው። በዛ ላይ የሚያዩት ነገር አይገባኝም። እኔው ግን እቺን የምታያትን ጁስ ለልጅቷ አስጠንቅቄ ለመስጠት ድጋሚ እንዳይበላሽ ጁሱ ከማለት ከዚህ በፊትም ተበላሽቷልና አወጣሁትኝና እንደምታዩት ከዛ እጥብጥብ አድርጌው ውስጡን ምናምን አልኳትኝና አጥባ አዘጋጅታ ምናምን ነገር ጁስ እንስራ ብዬ የፓሽን ፍሩትና ካሮት ከዛ ወተርሜሎን አድርገን ሁሌ ማታ ማታ እንደዚህ ጁስ ለምደዋል ልጆቹ። ጁሳችን እንደዚህ እንደምታዩት እንግዲህ ፏፈሽ አድርገን ከፈጨናት በኋላ እሷን ወደ ፍሪጅ ከተናት ቀስቀስ እንድትል ብለን ወደ ምግባችን ሄደን እኛ እንደምታዩት ግን እየበላን ራሱ የምናየውን ነገር ይሁት ፍረዱኝ ብቻ ነው ተበድያለሁ እዚህ ቤት ግን This shrimp vendor is genius. Customers will pay a fee to scoop as much shrimp as they could and take it home. People in town want ምግባችንን በስማም ብለን ባርከን ራታችንን በላን ጨረስን። ትልቁ ልጅ የኔ ታዛሽ ውይ ወረቀት ወዶች ሳልነግራችሁ ኡጋንዳ ላይ ያላችሁ የምታስተምሩ ወላጆች ሆናችሁ እንደኔ ተረዱኛላችሁ። ረጉዲ ዩጋንዳ ግን እንዴት ነው? በጣም ነው ወረቀት የሚወዱት። ይልካሉ ለልጆች ይልካሉ። በፊት እኔ ገና ሲልኩልኝ ሮጥ ነበረ። በቃ ቤቴ ወረቀት በወረቀት ሆኗል። አስቡት የወለ ልጆች ደግሞ ሲሆን አመት ሙሉ ቀን በቀን ነው ወረቀት የሚልኩላችሁ። አሁንም ለምደነው ተቀብለን አንብበን ተረርተን አይዞን ብለን መልሰን እንሰጣለን። የታባቱ ከዳይ እስከ መቼ ወይ እንግዲህ እዚህ ጋር ምን እያደረግን ነበረ? ዩቲዩብ እያየው ነበረ። ዩቲዩብን እንዴት ማሳደግ እንዳለብን ምን እንደሚፈቀድ እንደማይፈቀድ ምናምን እንደዚህ ዩቲዩብ ላይ ያሉ አይደል እነሱን እያየው ነበረ። ይሄ በጥባጭ ቀን እየመጣ እየረበሸኝ ነበረ። እኔ ምላችሁ እናንተ ቤትም ግን ይሄ ነገር አለ። ትልልቅ ልጆች በጣም ሰፖርቲቭ ናቸው። የሆነ ታዛጂ ኬር ነገር ያበዛሉ። በጣም ነው ሰው ትሪት የሚያደርጉት ምናምን ነገር። ይሁታውን ትልቁን ባቅላባ አምጥቶ ሲሰጠኝ ይሄን ያባት ትንንሾች ደግሞ በጥባጭ አጥፊ ተጫዋች ሸዋጅ ሌባ ደንበኛ ሌቦች ናቸው። ብታይ በፍቅር ነው የሚያቀልጡት አውቀው የሆነ ጥፋት አጥፍተው ይሄን ጌታ አሁን እዚህ ጋር ምን እንደሚሰራ ይውልኝ። ምን ያርክ ነው ብቻ ምን እንደዚህ ያርክ ምን ይሄ የካሜራ ኩሩ የሆነው የመጀመሪያው ልጅ አንዳንዴ እንዲህ ሲነሽጠው ራሱን በራሱ መቅረጽ ይወዳል። ውዶች ተደካከምን እንደከመኝ እናንተም ደከማችሁ እዚህ ድረስ ከመጣችሁ ወዳጄ ናችሁ። ሻወሬን ወሰድኩ ሎሽን ተቀባው ልጄም እንደምታዩት ሻወሩን ገባ ወጣ። ግን ፋይናል አልጋ ላይ ዮገርት ይዟል። ደግሞ ለብዙ ተናገሩ ላሰማ የሰማ ሰብስክራይብ አድርግ ሄዶ ዩቲዩብ ከፍታለች። በሌላ ቪዲዮ እስክንገናኝ ባይ